ዛሬ ቆንጅዬና ቀላል የመግልያ አሰራር ነው ይዤ የመጣሁት። እስከ መጨረሻው አብራችሁ ሆኖ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታይ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተም ሰላማችሁ በዚህ ትርፍርፍ ይበልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ይብዛልኝ። አሁን ወደ አሰራሩ እንሄዳለን። ቆንጅዬና ቀላል አሰራር ነው። አብራችሁ ሆኖ። ለረመዳን አሪፍ መግልያ ነው። ሞክሩት ስላችኋለሁ። ውድ ሀገሬ ልጆች እዚህ ጋር የሚያስፈልጉ ግብአቶች እዚህ ጋር 2 ማንኪያ ሱካር፣ 2 ማንኪያ ሀሊብ ኮብ ወይንም ካሳ ውሃ ላይ ማለት ነው። እዚህ ጋር የተፈቀፈቀ ድንችና እዚህ ጋር የተፈቀፈቀ ድንችና ቀይ ሽንኩርት ኩራት ነው ያለኝ ማለት ነው። ካሜራ ፈውርያ ቢፊን ባውደር አለኝ ማለት ነው። አሁን ወደ አሰራሩ እንሄዳለን። አብራችሁ እዚህ ጋር እንዲህ ካሳ ወይንም እንዲህ ኮብ ተግማሽ ውሃ ነው የምጨምረው ማለት ነው። እዚህ ጋር ግማሽ ጨምሬያለሁ፣ ተግማሽ ዝቅ ያለ ውሃ ማለት ነው። እዚህ ጋር ካሜራ ፈውርያ 1 ማንኪያ ካሜራ ፈውርያ ጨምራለሁ። ቢፊን ባውደር ትንሽዬ በማንኪያ በትንሽ ማንኪያ ትንሽ ጨምራለሁ ማለት ነው። ያው ካሜራ በፊት ድምጽ ስላለ አሁን ሳይለንት አድርጌ እንደገና እየቀረጽኩ ስለሆነ ነው የቀጥታ ሱካር ሀሊብ ንጆ ጨምሬያለሁ ማለት ነው። እዚህ ጋር በአንድ ላይ በደንብ አማስልና ትንሽ ገጠም አድርጌ አንድ 5 ደቂቃ እተዋለሁ ትንሽ ኩፍ እንዲልኝ ማለት ነው። በነገራችን ላይ ዘይት የቀረጽኩ መስሎኝ ነበር፣ ይቅርታ። ዘይትም ትንሽ እንጨምራለን። ዘይትና ጨው ትንሽ መጨመር አንርሳ ማለት ነው። እዚህ ጋር ደግሞ ከስተር ወይንም ተልጥሽ ይሉታል አረቦች። እሱን አንድ ማንኪያ ንሻና እሱን እጨምርበታለሁ ማለት ነው። ትንሽ መንገርመሽና ቆንጅዬ ከረን ይሰጠናል፣ ዘይት ማያዝም ማለት ነው። አሁን እንደ 5 ደቂቃ በኋላ እንደዚህ በዚህ መልኩ ትንሽ ኩፍ ብሏል። አሁን ደቆቱን እንጨምራለሁ። ዱቄት ለአንድ ካሳ ተገማሽ ውሃ 3 ካሳ ውሃ ነው እንዴ ነው 3 ማንኪያ ዱቄት ካሳ ዱቄት ነው የምጨምረው ማለት ነው። ያው ማንኪያ እያልኩ ነው እያወራሁት እንግዲህ። ከዛ 3 ካሳ ዱቄት ተጨመርኩ በኋላ 1 ማንኪያ ሙሉውን ከስተር ወይንም ተልጥሽ ከስተር ነው የሚለው ማለት ነው። እንትኑ የመሐለብያ ነው። ሁላችሁም ታውቁታላችሁ እርግጠኛ ነኝ። እዚህ ጋር ደግሞ ኒሻ 1 ማንኪያ ተግማሽ አንሞላሁትም፣ 2 ነው ያልኩ፣ ግን 1 ተግማሽ ነው የሚሆነው። እሱ ጨምራለሁ ማለት ነው። እሱን የምጨምረው ለምንድን ነው? መንገርመሽና ዘይት አያዝልም። ይሄ ከስተሩ ደግሞ መልኩ ቆንጆ ይሆንልናል። ዙሮ ሞክሩት፣ በጣም ቆንጆ ነው ላይ ማሻአላህ። ዘይት አያዝልም፣ እንደገና ጣሙን በጣም ምርጥ ነው። ከዛ በዚህ መልኩ ወደባልቅና በእጃችሁም ሆነ በአጃናም ወይንም በፈለጋችሁ ተሰምራችሁ ታሹና ቁጣሩን መጨረሻ ነው የምጨምረው ማለት ነው። አሁን በእጄ በደንብ አድርጌ አሽቼ ተመልሼ እመጣለሁ። ከዛ በዚህ መልኩ በደንብ አድርጌ አሽቼዋለሁ። አሁን ቁጣሩን እንጨምራለን ከላይ ማለት ነው። በነገራችን እንደዚህ ስታዩት ወፈር ያለ ይመስላል፣ ግን ቁጣሩ ስለሚያላለው በዚህ መልኩ ነው የምንተው ማለት ነው። እንዳይቀጥንብን በኋላ ስንጠብሰው። ያው አሁን በዚህ ቁጣሩን አድርጌ በደንብ አደባልቀዋለሁ ማለት ነው። በነገራችን ላይ እንትንም የሚያደርጉ አሉ ጎመን፣ ካሮት ምናምን። እኔ ግን አልጨምርም፣ ግን ይሄ አሪፍ ነው። ያንን በለበላ ምናምን ይሉታል በአብዛኛው ፊሊፒን ምናምን ናቸው የሚወዱት። መግልያ ማለት ትክክለኛ መግልያ ቆንጅዬና አሪፍ የሚሆነው በዚህ አይነት ነው። በጣም ይወዱታል የኔ ሰዎች። እንደዚህ ቆንጅዬ ሆኖልኛል። ይሄው በዚህ መልኩ በደንብ አይታይም፣ ግን ይቅርታ። 1
ኮብ ወይንም ካሳ ተግማሽ ውሃና 3 ብርጭቆ ወይንም ካሳ ዲቆት ነው ያደረኩበት ማለት ነው። ግን የተስተካከለ ነው የሆነው። ውሃም ምንም አልጨመርኩም። በዚህ መልኩ ቆንጅዬ ሆኖልኛል። አሁን በናይሎን ገጥም አድርገን እስከ 20 ደቂቃ እስከ 25 ደቂቃ ተወውና ከዛ በኋላ እንገናኛለን ማለት ነው። በዚህ መልኩ ገጣጥሜዋለሁ። እንዳይነፍስበት በደንብ እንሸፍነዋለን ማለት ነው። ከዛ ከ25 ደቂቃ በዚህ መልኩ በደንብ ነው ኮፍ ብሎልኛል። አሁን ወደ ዘይት ጠበሳ ሄዳለሁ ማለት ነው። እዩት፣ ማሻላ በጣም ምርጥ የተስተካከለ አጅን ሆኖልኛል። ዘይቱን በጣም ሳናግለው እንደዚህ በዚህ መልኩ እሳቱን ቀነስ አድርገን መጀመሪያ ስንጠብሰው ተጋለ ይለበልብብናል። በጣም ዘይት መጋል የለበትም። አሁን በዚህ መልኩ ዘይቴን ጥጃለሁ። ወደ ጠበሳ እንሄዳለሁ ማለት ነው። ኩራት በሰላክተር ዋና ነገር ነው። እሱም በርከት ብናደርገው በጣም ቆንጆ ሆነልናል ማለት ነው። እዩት፣ በዚህ መልኩ ዘይቴ እየሞቀ ነው። በዚህ መልኩ በጣም ሳይግል እንደዚህ ወሰጥ አድርጌ እየጠበስኩት ነው ማለት ነው። ተሻለ በእጅ ራሱ ይመቻል። እናንተ በማንኪያ ማድረግ ይቻላል። በኪስም አድርጋችሁ በልሃም ኪሱን በመቀስ ቆርጦም ይቻላል። ደስ ባለባችሁ ዙሮ እንደዚህ በጣም አሪፍ ነው ማለት ነው። ይሄው እንግዲህ የረመዳን ስራ ቡናውም ድስቱም ብዙ ነገር ጥደናል። እንግዲህ ጓደኛ እዛ ካሽ ደግሞ እየሰራች ነው እንደኔ ይላችኋል። ይኸውላችሁ በዚህ መልኩ ቶሎ እናገላብጠዋለን እንዳይለበለብብን። እሳቱን ቀነስ አድርገን ዘይት የማያዝልም ደግሞ ትኩስ ዘይት ቢሆን ይመረጣል ለመግደያ ዘይት እንዲያዝልብን ማለት ነው። ኩዳር ስለሆነም ቢብሎ ዘይት ያዝላል። ግን ይሄ በጣም ምርጥ ነው ወላሂ ማሻአላህ፣ በጣም ቆንጅዬ ነው። ሞክሩት እንደዚሁ አድርጋችሁ። ያው ጫውና ዘይት እንዲያትረሱን ያሳየሁት ነገር ብሎ ጫውና ዘይት ነው። መጨረሻ ላይ ጫውና ዘይት እንዲያትረሱ። ይኸውላችሁ በዚህ መልኩ ቆንጅዬ ከስተሩ ወይንም ከስተራው ለመልክ በጣም ቆንጅዬ ከረን ይሰጥልናል። ንሻው ደግሞ መንገርመሽ ያደርገዋል ማለት ነው። ሁለቱም ከሌለ አንዱን ብቻ ማድረግ ይቻላል። ወይንም ንሻ ወይንም ከስተራ። አብዛኛው ከስተሩ ለመልክ ነው። ንሻው ደግሞ መንገርመሽ ያደርግልናል ማለት ነው። በዚህ መልኩ ማሻላ ቆንጅዬ ሆኖ እየወጣልኝ ነው። እዩት ማሻላ ዘይት ምንም አልያዘም። በዛ ላይ መንገርመሽ ነው። በዚህ መልኩ ሰርቼ ደርሻለሁ። ተከታተሉኝ። አመሰግናለሁ። መልካም